መልእክቶች ነበሩ ሰሞኑን። ትናንትና የሆነ ቪዲዮ ሰራለው ብዬ ነበር። ያንን ቪዲዮ ከሰራውና ካስቀመጥኩኝ በኋላ በጀርባ በኩል ሄጄ በጣም ብዙ ሰዎችን እያጣራሁ ነው። በተለይ ትላልቅ የምላቸውን ይሄ ጉዳይ በቀጥታ ይመለከታቸዋል የምላቸውን ሰዎች ሳናግር ነበር በዚህ ጉዳይ ላይ። ምክንያቱም የሰማሁት ነገር በጣም የሚያስደነግጥ ነው፣ የማይታሰብም ነገር ነው። ያው ሁላችሁም አይጠፋችሁም ብዬ አስባለሁ። ይሄ ሀገራዊ ምክክር ማለት እስከዛሬ ድረስ ሙስሊሙ የተበደለውን፣ እስከዛሬ ድረስ የነበረውን ችግር፣ እስከዛሬ ድረስ ያለውን እኛ ኢትዮጵያውያን ሙስሊሞች ልናገኝ የሚገባውን ቦታ ያጣንበትን ቦታዎችን ለማስተካከል መሰለኝ የተደረገው ማህበረሰቡ እንዲረዳዳና አንደኛው ከአንደኛው ጋር የሆነ የተሻለ አንደኛውን እንዲረዳ ወይ ደግሞ ለወደፊቱ ሀገራችን እንዴት መሄድ አለበት የሚለውን ነገር የምንመካከርበት መድረክ ሆኖ ሳለ እዚያ መድረክ ላይ ግን እየተፈጠረ ያለው ነገር በጣም የሚያስደነግጥ ነገር መሆኑን የሰማሁት። እሱ ምንድነው? አንደኛ ከመንግስት አንፃር በጣም ጥሩ ነገር ነው የተሰራው። ማህበረሰቡ ይመካከር ተብሎ ይሄን የመሰለ መድረክን ማመቻቸት ትልቅ ነገር ነው። መድረኩንም እያመቻቹ የነበሩት ወገኖች ወንድሞችም በጣም ጥሩ ነገር ነው የሰሩት። መድረኩን ማመቻቸታቸው፣ ብዙ ነገሮችን መልፋታቸው ለሙስሊሙም ጥሩ እድል ነበር፣ እድሉ ማለት ነው። እንዳጋጣሚ ከሙስሊሙ ማህበረሰብ እዚያ ውስጥ ከገቡ አካላት አንድ ሁለት ግለሰቦች፣ ያው በግለሰብ ሊብል እንኳን የሚታዩ አይደሉም፣ በጣም ትላልቅ ሰዎች ናቸው። እዚያ ውስጥ ከገቡ በኋላ የሙስሊሙ ኡስታዞችና መሻይኾችም ጭምር የሚያነሱትን ጥያቄዎችን ራሳቸው በግለሰብ እየመለሱ እንደሆነ ነው የሰማሁት። መመለስ ሲባል ፖዚቲቭ በሆነ መልኩ ሳይሆን የሙስሊሙን ጥያቄ እንዳለ እያከሸፉ ጥያቄውን ውድቅ እያደረጉባቸው መሆኑን ነው የሰማሁት። በጣም በሚያሳዝን መልኩ ስለ ኒቃብ ጉዳይ ሁላችሁም ታውቃላችሁ። ለረጅም ጊዜ ሲጮህ ነበር። እኔ ልጅ እያለሁ አስታውሳለሁ። ልጅ በነበርኩበት ሰዓትም ሰላት መስገድ ተከልክለን በሂጃብ ገብቶ መማር እስኪከለከል ድረስ ነበርና ከልጅነታችን ጀምሮ ስንቃወመው ስንናገረው እባካችሁ ስሙን እያልን ስንናገር የነበረውን ነጥብ እዚያ ጋር ያነሱ ኡስታዞች ነበሩ። የኒቃብ ጉዳይ እንዴት ሊታይ ነው ትምህርት ቤት ላይ የሚል ነገር ሐሳብ ተነስቶ ነበር። በዚያ ሐሳብ ላይ ኡስታዝ የሚባል ሰው ትልቅ ሰው ተደርጎ የሚታሰብ ሰው መድረክ ላይ ተነስቶ ኒቃብን ያጣጣለበት ሁኔታ ነው ያለው። ሐታ የሌላ እምነት ተከታዮች እስኪስቁበት ድረስ በኒቃብ ላይ እስኪስቁ ድረስ ማለት ነው አፊዞበት በኒቃብ ላይ ያው ግለሰብ ራሱ። ያ ብቻ አይደለም፣ ተቅሪበን የቀረቡ 5 ጥያቄዎች ገደማ ላይ ሁሉም ጥያቄዎች ላይ የራሱን ሐሳብ ሰጥቶበት የሰጣቸው ሐሳቦች ደግሞ የሙስሊሙን ጥያቄ በአጠቃላይ የመጣል ምንም እዚህ ግባ የሚባል ጥያቄ አይደለም ዝም በሉ እንደማለት አይነት ያን ነገር ሲያደርግ ደግሞ ከሌላ እምነት ተከታዮችና አባቶች ሙሉ ድጋፍ ሲያገኝ የነበረ ትክክለኛ ኢትዮጵያዊ እሱ ነው እየተባለ ሲጨበጨብለት እንደነበረ ነበር የሰማሁት። ደንግጬ ሌላ ሰው ጋር ሄጄ ቼክ አደረግኩ። ሌላ የሄድኩበት ሰው ጋር የሚያገኘሁት ኢንፎርሜሽን ይሄው ራሱ ነበር ማለት ነው። ወላሂ በጣም በሚገርማችሁ ሁኔታ ይህ ሰው ስለ ካላንደር ጉዳይ ሲነሳ ሀገራችን የሁሉም ኢትዮጵያውያን ሀገር እስከሆነች ድረስ ዓመተ ምህረት እየተባለ ለምንድን ነው የሚጠራው? ዓመተ ምህረት ተብሎ ከኢየሱስ ውልደት ጋር የተያያዘው ካላንደር ወይ ኢትዮጵያዊ ካላንደር ሆኖ ከዓመተ ምህረትነት ወጥቶ እንደ ኢትዮጵያውያን አቆጣጠር በሚል ይተካ። አይ ወደ ኢትዮጵያ እንትን አይተካም ከተባለ ደግሞ ችግር የለውም። የሙስሊሙ ዓመተ ሂጅራ አቆጣጠርም ያው የክርስትና አቆጣጠር ስለሆነ ያኛው የሙስሊሙ ዓመተ ሂጅራ አቆጣጠርም መጠቀሚያ መሆን አለበት። ካላንደር ውስጥ እኛ እንትን የምንለው የምንጠቀመው አቆጣጠር ውስጥም መግባት አለበት የሚል ጥያቄ ቀረበ። ይሄው ግለሰብ ተነስቶ ኢየሱስ ክርስቶስ የሞተበት ቀን ነው ቢባል ኖሮ አው ችግር ይፈጥር ነበር። አሁን ደግሞ የተባለው የተወለደበት ቀን ነው ዓመተ ምህረት የሚባለው። የተወለደበት ቀን ደግሞ እኛ ሙስሊሞችም ደስተኛ ስለሆንን ከሙስሊሙ ዘንድ ምንም ችግር የለውም እስከ ማለት ነው የደረሰው ነው የተባለው። ይህ ሰው ኡስታዝ ነው። በዚሁ አጋጣሚ ይሄን ነገር ስሰማ የተሰማኝን ፊሊንግ አላህ ብቻ ነው የሚያውቀው።